ፊልማችን ሲጀምር እጅግ በጣም ወፍራም የሆነችውንና ብዙዎች ትኩረት የማይሰጧትን ዊትኒ የተባለች ልጅ እያሳየን ነው። ብዙ ተማሪዎች በውፍረቷ ምክንያት ትምህርት ቤት ውስጥ በጣም ያላግጡባት ነበር። ዊትኒ አንድ በጣም የምትወደው የልብ ወለድ መጽሐፍ ያላት ሲሆን የልብ ወለዱ ታሪክ ላይ ያለችውን ገጸ ባህሪ እንደ ራሷ አድርጋ ሁሌ በህልሟ ታያት ነበር። ብዙ ጊዜ እንደተለመደው እህቷ ዊትኒን ከነበረችበት ህልም ትቀሰቅሳታለች። እህቷ የቀሰቀሰቻት ወደ ትምህርት ቤት እንድትሄድ ቢሆንም ነገር ግን ዊትኒ ዛሬ በትምህርት ቤታቸው ውስጥ የፕሮም ናይት ስለሚዘጋጅና እሷ ደግሞ እዛ ላይ መገኘት ስለማትፈልግ ከአልጋዋ መነሳት እንደማትፈልግ ትነግራታለች። በዚህ ጉዳይ ላይም ከእህቷ ጋር እያወራች በድንገት አንድ የምትወደው ልጅ ከእናቷ ጋር ሳሎን ውስጥ እያወራ ድምጹን ትሰማና እየሮጠች ወደ ሳሎን ትሄዳለች። ይሄ ሰው ጆና የሚባል ሲሆን ሱፉን ለብሶና እጅግ በጣም አምሮበት ወደ ፕሮም ናይቱ ይዟት ሊሄድ እንደመጣ ለዊትኒ ይነግራታል። ጆና ጭራሽ እንደዚህ አይነት ነገር ይጠይቀኛል ብላ አስባ ስለማታውቅ ዊትኒ በጆና ጥያቄ በጣም ነበር የተገረመችው። ጆና ዊትኒን ወደ ፕሮም ናይቱ ይዟት ሊሄድ የፈለገበት ብቸኛ ምክንያት ያኮረፈችውን እጮኛውን ሊያስቀናት ሲሆን ነገር ግን ዊትኒ በዚህ ጉዳይ ምንም የጠረጠረችው ነገር አልነበረም። እየሮጠችም ወደ ክፍሏ ገብታ አሪፍ የምትለውን ቀሚስ መምረጥ ትጀምራለች። እህቷም ቀሚስ በማማረጥ እያገዘቻት ሲሆን ዊትኒ በጣም ወፍራም ስለሆነች ያሏት ቀሚሶች አልሆንም ብለዋት በጣም ትቸገራለች። በዚህ ውፍረቷ ነበር ሁሉም ተማሪዎች ትምህርት ቤት ውስጥ የሚያላግጡባት። እሷም የሚሆናትን አሪፍ ቀሚስ ካገኘች በኋላ ወደ ሳሎን ጆናን ልታገኘው ትሄዳለች። ጆናም አለባበሷን በጣም እየወደደው እጇን ይዟት በመውጣት ወደ ፕሮም ናይቱ ይሄዳሉ። ዊትኒ በፕሮም ናይቱ ላይ እንደዚህ አይነት ሮማንቲክ ጊዜ እያሳለፈች መሆኑን ማመን ራሱ አቅቷታል። ነገር ግን የሚያሳዝነው ጆና ትኩረቱ እንዳለ ሌላ ቦታ ነበረ። የፕሮግራሙ አዘጋጆችም የፕሮግራሙ ንግስትና ንጉስ ተብሎ የተመረጡ ሰዎችን ወደ መድረክ ይጠራሉ። በሚገርም ሁኔታ አለባበሳቸው በጣም በማማሩና አንደኛ ሆኖ በመገኘቱ የፕሮግራሙ ንግስትና ንጉስ ተብሎ የተመረጡት ጆናና እጮኛው ዊሎ ነበሩ። ጆናም ከእጮኛው ዊሎ ጋር የሚታረቅበትን አጋጣሚ ነበር የሚፈልገውና ዊትኒን እዛው በቆመችበት ጥሏት እየሮጠ ወደ መድረኩ በመውጣት ከዊሎ ጋር አንድ ላይ ይቆማል። ዊትኒ የምታየውን ነገር ማመን ያቅታታል። በጣም የምትወደውና ልታገባው የምትመኘው ልጅ ጠዋት መጥቶ ከቤት ወስዷት አሁን ሌላ ሴት ጋር ቆሞ ስታይ እንባ ይተናነቃታል። እያለቀሰችም ከዛ አዳራሽ በመውጣት ላይ ሳለች ትደናቀፍና ቀሚሷ ይቀደዳል። ዊሎ ድምጿን ከፍ አድርጋ ስታላግጥባት ጆና ምን ማድረግ እንዳለበት ግራ ገብቶት በዝምታ ይዋጣል። ዊትኒም ልቧ ተሰብሮ እያለቀሰች ብቻዋን ወደ ቤት ትመለሳለች። በማግስቱም ዊትኒ አባቷ የቴኒስ ኳስ ተጫዋች ስለነበር ከሱ ጋር ትሬኒንግ ለማድረግ ወደ ቴኒስ ሜዳ ትሄዳለች። ከቆይታዎችም በኋላ የሚጠጣ ነገር ለመግዛት ወደ ካፌ ስትሄድ ጆና እዛ ካፌ ውስጥ እንደሚሰራ ትመለከትና ደንግጣ ለመደበቅ ትሞክራለች። ጆናም ግን አይቷት ስለነበር ወደሷ ይሄድና አባቱ እዚህ ድርጅት ውስጥ ሼር ስላለው ክረምት እዚህ ካፌ እየመጣ እንደሚሰራ ይነግራታል። በዚህ ሰዓት ዊሎ መታ ጆና ላይ ስትጠመጠምበት ዊትኒ በጣም ትናደዳለች። የጆና አባትም የግል መርከብ እንዳዘጋጀላቸውና ክረምታቸውን እየተዝናኑ ሊያሳልፉ እንደሆነ በጉራ መልክ ለዊትኒ ይነግሯታል። መጠጣቸውንም ወስደው ከዛ ቦታ እየሄዱ ዊሎ ዊትኒን በጣም ንቀት በተሞላበት መልኩ እኔና ጆናን ይለያያሉ ብለሽ መጠበቅ የለብሽም፣ ጆና እንዳንቺ ያለች ቦርጫምና ወፍራም ሴት አይደለም አብሮሽ ሊሆን ለሰከንድ እንኳን ሊያይሽ አይፈልግም በማለት ተናግራት ትሄዳለች። ዊትኒ የቴኒስ ማሰልጠኛ ግቢ ውስጥ በነበረች ሰዓት አንድ ማስታወቂያ አግኝታ ነበርና እሱን ለቤተሰቦቿ እያሳየቻቸው ለዚህ ክረምት የተዘጋጀ የካምፕ ስልጠና እንዳለና ስልጠናው የስፖርት ስልጠናን የሚያካትት ስለሆነ ይህን ወፍራም ሰውነቷን በዚህ ክረምት ለማስተካከልና ጆናንም እንዲጸጸት ማድረግ ስለምትፈልግ ወደዚህ ካምፕ ለስልጠና ልትሄድ እንደሆነ ትነግራቸዋለች። አባቷ በሐሳቧ ምንም ቅር ሳይሰኝ ወደዚያ ካምፕ በማግስቱ በመኪና ያደርሳታል። ዊትኒ ለስልጠና ወደዚህ ካምፕ መምጣቷ በጣም እያስደሰታት አባቷን ተሰናብታ ወደ ምዝገባው ቦታ ትሄዳለች። ሳትጠብቀው ግን የጆና እጮኛ የሆነችውን ዊሎ በዛ ቦታ ላይ ታያታለች። በጣምም እየተገረመች እዚህ ቦታ ላይ ከቆየው እቺን ሴት የሆነ ነገር አደርጋታለሁ ብላ በመፍራት ለእናቷ ትደውልና ቦታው በጣም የሚያስጠላ ስለሆነ መታ እንድትወስዳትና ስልጣናውንም እንደማትፈልግ ትነግራታለች። እናቷም ግራ እየገባት አሁን አይደል እንደ አባትሽ ያደረሰሽ ምን ሆነሽ ነው እያለቻት ሳለ አሌክስ የተባለ እጅግ በጣም ሸበላና ግርማ ሞገስ ያለው ልጅ በዛ በኩል ሲያልፍ ዊትኒ ልጁ በጣም ይመቻትና እናቷን ሐሳብ እንደቀየረች ነግራት ወዲያው ስልኩን ትዘጋዋለች። ዊትኒ አሌክስ የተባለውን ሸበላ ለመተዋወቅ ስለፈለገች በዚህ ካምፕ ውስጥ ለመቆየት ወስናለች። አሰልጣኞቹም ሁሉንም ሊተዋወቋቸው በአንድ ቦታ ላይ ሰብስቧቸዋል። የዚህ ስልጠና አዘጋጅ የሆነችው ሴቷ አሰልጣኛቸው በፋሽን በስፖርቱና በሞዴሊንግ ኢንዱስትሪው ላይ እጅግ በጣም ታዋቂ የሆነች ሴት ስትሆን ራሷን እያስተዋወቀችና አነቃቂ ምክሮችን እየሰጠቻቸው ፕሮግራማቸውን ትጀምራለች።
የዚህ ካምፕ የአንድ ወር ስልጠናውን በአግባቡ ከተጠቀሙበት ህይወታቸውን የሚቀይር ስልጠና እንደሆነ እየነገረቻቸው ራሳቸውን አንድ ባንድ እንዲያስተዋውቁ እድሉንም ትሰጣቸዋለች። ናታንም የተባለው ልጅ ራሱን እያስተዋወቀ ወደዚህ ስልጠና የመጣበት ምክንያት ስፖርት በጣም ስለሚወድ እንደሆነ ይናገራል። ቀጣዩዋ ማርቲና ስትሆን ወደዚህ ስልጠና የመጣችበት ምክንያት ክረምቷን እንዲሁ ማባከን ስላልፈለገች እንደሆነ ትናገራለች። ቀጣዩ ማስፒን የተባለ ልጅ ሲሆን ወደዚህ ስልጠና የመጣበት ምክንያት በአትሌቲክስ ዙሪያ ላይ መስራት ስለሚፈልግ እንደሆነ ይናገራል። ቀጣይ የነበረችው ዊሎ ነበረች። እሷም እኔ ሲጀመር ወደዚህ ፕሮግራም መምጣት ፈልጋለሁ ብዬሻለሁ እንደማዬ በማለት እናቷን ትጠይቃታለች። በዚህ ሰዓት ነው እቺ ታዋቂ የስፖርት አሰልጣኝ የዊሎ እናት መሆኗን ሁሉም ያወቀው። ቀጣይ ተረኛዋም ዊትኒ ነበረች። የመጣሁት ክብደት ለመቀነስና ሸንቃጣ ለመሆን ነው ማለት ያሳፍራትና አዳዲስ ጓደኞችን ማግኘት የምችል ከሆነ ልሞክር ብዬ ነው ወደዚህ የመጣሁት ትላቸዋለች። ከሰዓት ላይም የስፖርት እንቅስቃሴዎች ስልጠና ይጀመርና ዋና የካምፑ አዛዥ ለእያንዳንዱ ሰልጣኝ ለየብቻ የተዘጋጀለት የስፖርት አሰልጣኝ እንዳለ በመናገር ያስተዋውቃቸዋል። በዚህ ሰዓት ዊሎ ዊትኒን ነገር መፈለግና ማናደድ ስለፈለገች ዊትኒን ሄዳ ክፉኛ ትገጫታለች። ዊትኒ ምንም ሳትናገር አታልፋትና ከስልጠናው በኋላ አሰልጣኛቸው ወደ ምግብ አዳራሽ ይዛቸው ትሄዳለች። ቦታውንም እያሳየቻቸው ዊትኒን እዚህ ካሉ ሰልጣኞች ውስጥ በጣም እሷን እንደወደደቻትና እንዲሁ ሳይሽ ጠንካራና ልበ ሙሉ ሴት እንደሆንሽ በደንብ ታስተውቂያለሽ። ስልጠናሽን ወጥረሽ በመሰልጠን ራስሽንም ወደ ቤተሰቦችሽን ማኩራት እንዳትዘነጊ ትላታለች። ዊሎ በዚህ ሰዓት እናቷ ከሷ በተሻለ መልኩ እማትወዳትን ልጅ እያሞገሰች በመሆኑ በጣም ትናደዳለች። እናም ዊትኒ እዛው ከተዋወቀቻቸው ከነ ማርቲና ጋር ምግቧን ልትበላ ትቀመጣለች። ዊሎ ብቻዋን ሲሆን የተቀመጠችው ብዙዎች ስትመነቃቀር ስላዩት ከሷ ጋር መቀራረብና ጓደኛ ለመሆን ፍላጎት አልነበራቸውም። በማግስቱ ሁሉም ሰልጣኝ ለስልጠናው ራሱን ያዘጋጃል። ዛሬ ሁሉም ሰልጣኝ ከየግል አሰልጣኙ ጋር የሚሰለጥንበት ጊዜ ሲሆን እንዳጋጣሚ ሆኖ ዊትኒ በጣም ከወደደችው ከአሌክስ ጋር ነበር እድል የደረሳት። ዊትኒ ከአሌክስ ጋር ስለደረሳት በጣም ደስ እያላት ሲሆን አሌክስም ክብደት ለመቀነስ የሚረዱ ስፖርቶችን እንደሚያሰራት ቃል እየገባላት አንድ ደስ የሚል ሐይቅ ፊት ለፊት ሄደው ስፖርታቸውን መስራት ይጀምራሉ። ብዙም ሳይሰሩ ግን አንዲት ሴት ስፖርት አሰልጣኝ ወደዛ ቦታ ትመጣለች። እቺ ሴት የአሌክስ እጮኛ ስትሆን ዊትኒ ምንም ቢደብራትም አሌክስን ከዛ ቦታ ይዘው ትሄዳለች። ማታ ላይ ጓደኞቿ ዊትኒን አሌክስ የሷ የግል አሰልጣኝ በመሆኑ ምን ያህል እድለኛ እንደሆነች ይነግሯታል። ዊትኒም የልብ ወለድ መጽሐፏን ማንበብ ትከተልና ልክ እንደለመደችው ራሷን በዛ መጽሐፍ ውስጥ ባለች ካራክተር መሳል ትጀምራለች። እዚህ መጽሐፍ ውስጥ ያለችው ገጸ ባህሪ እጅግ በጣም ጠንካራና ማንንም የማትፈራ አይነት ሴት ስትሆን በተቃራኒው ዊትኒ ግን ምንም ማድረግ የማትችል ከሰዎች ጋር እንኳን መግባባት በጣም የሚከብዳት ፈሪ አይነት ሴት ነች። እናም ማድረግ የምትፈራውን ነገር ማድረግ ስትፈልግና ጥንካሬ ሲያሻት ራሷን በዚች ገጸ ባህሪ ውስጥ እየወከለች ፍርሃቷን ለመጋፈጥና የምትፈልገውን ነገር ለማድረግ ትሞክራለች። ነገር ግን እሷ በጣም ፈሪና ስፖርትን የምትጠላ አይነት ሴት ስለነበረች ነገሮች እንደምታስቡት ሁሌ ቀላል አይሆኑላትም። በማግስቱ እጅግ በጣም ረጅም የሆነን እንጨት መወጣጣት ስፖርት ይዘጋጅላቸውና ሁሉም ተማሪዎች ደፍረው እዛ እንጨት ላይ መውጣት ይፈራሉ። አሰልጣኞቻቸውም ደፈር እንዲሉና ፍርሃታቸውን እንዲጋፈጡ ያበረታቷቸዋል። በዚህ ሰዓት ዊትኒ ደፈር በማለት እኔ ቀድሜ እወጣለሁ በማለት ሁሉንም ታስገርማቸዋለች። የጥንቃቄ ቀበቷንም አድርጋ ራሷን ልክ መጻፏ ላይ እንዳለችው ጀግና እያሰበች እንጨቱ ላይ መወጣጣት ትጀምራለች። ጫፍም ድረስ ከወጣች በኋላ የመጨረሻ አንድ ስቴፕ ሲቀራት ዘላ አንድ እንጨት መያዝ ያቅታትና ወደ መሬት ስትወድቅ አሌክስ በፍጥነት ሄዶ ይይዛታል። እንዲህ ያሉ ቀናቶች እያለፉ ዊትኒ እንደተለመደው አንድ ቀን ስፖርቷን እየሰራች ሳለ የዊሎ እናት የሆነችው የካምፑ አሰልጣኝ ዊትኒን ተጣራትና አብረው ቁጭ ብለው ማውራት ይጀምራሉ። እናትየው ምክር ትጀምርና ብዙ ሰዎች ወደዚህ ማሰልጠኛ የሚመጡት ክብደት ለመቀነስ ብቻ ነው። ነገር ግን አንቺ ላይ ጥሩ የሆነ ጥንካሬና አልበገር ባይነት ይታይብሻል። ጥንካሬና ኃይልሽን ተጠቅመሽ የምትፈልጊውን ነገር ማድረግ የምትችይ ሴት ስለሆንሽ በደንብ ጠንክረሽ እንድትሰሪ አበረታታሻለሁ በማለት እዛው ቁጭ ብለውም አብረው የዮጋ ስፖርትን መስራት ይጀምራሉ። በማግስቱም ትልቅ የሆነ የጣውላ ግድግዳ መወጣጣት ውድድር ለሰልጣኞች ይዘጋጃል። በዚህ ሰዓት ዊሎ ደፈር በማለት ከኔ ጋር መወዳደር የሚፈልግ ሰው ካለ ይግጠመኝ በማለት ሐሳብ ስታቀርብ ዊትኒ ራሷን መጻፏ ላይ እንዳለችው ጀግና እያሰበች ወደሷ ትሄዳለች። ውድድሩን ሁሉም ሰልጣኞች የሞከሩት ቢሆንም ነገር ግን በጣም ከባድ ስለነበር ዊትኒና ዊሎም ሳይቀር ከብዷቸው መሬት ላይ ይወድቃሉ። ከውድድሩ በኋላም ሁሉም ሲበታተን አሌክስ ወደ ዊትኒ በመሄድ ቅድም ስትወድቂ ተጎድተሽ ሳይሆን አይቀርም የመጀመሪያ እርዳታ ልስጥሽ በማለት ወደ ራሱ ክፍል ይዟት ይሄዳል። አብረውም ቁጭ ብለው እያወሩ ዊትኒ በድንገት እሷ የምታነበው መጽሐፍ የአሌክስ ክፍል ውስጥ ትመለከትና በጣም ትገረማለች።
አሌክስም በህይወቱ ካነበባቸው ልብ ወለዶች ውስጥ ይሄ በጣም የሚገርመው እንደሆነ ሲነግራት እየተገረመች ከዛም አልፎ እሷ የምትወዳትን ካራክተር ስም ጠቅሶላት እሷንም በጣም እንደሚወዳት ይነግራታል። ዊትኒም እየተገረመች አናቤል የምትባለዋን ካራክተር ለምን እንደዚህ ሊወዳት እንደቻለ ተጠይቀዋለች። እሱም መጽሐፉ ላይ ያለችው ጀግና ማንንም ሊቆጣጠረው የማይችለው ቁርጠኝነት እንዳላት ሲነግራት ዊትኒም እሷን በጣም እንደምትወዳትና ራሷንም እንደሷ አድርጋ እንደምትስል እየነገረችው ቀስ በቀስ በመሃላቸው ሮማንቲክ የሆነ ወሬ ማውራት ይጀምራሉ። ነገር ግን በዚህ ሰዓት የአሌክስ እጮኛ ወደ ክፍሉ ትመጣና ዊትኒ ክፍሉን ለቃ ትወጣለች። ምሳ ሰዓት ላይ ዊትኒ ከጓደኞቿ ጋር ምሳ ለመብላት ሄዳ ትቀመጣለች። በዚህ ሰዓት ዊሎ ከጀርባ ሆና ስለሷ ክፉ ነገር እያወራች እንደሆነ ትሰማና ተናዳ እየጠጣች የነበረችውን ጁስ ሄዳ ላይ ወላይ ተገለብጠዋለች። ዊሎም እየደነገጠች በንዴት ያገኘችውን ነገር እየወረወረችባቸው ሙሉ ካፌው ቅውጥ ወዳለ ብጥብጥ ይቀየራል። አሰልጣኞቹም ድምጽ ሰምተው ወደ ቦታው ይመጡና አሌክስ በንዴት በፍጥነት ቦታውን ቀጥ ብለው እንዲያጸዱ ያለበለዚያ ትልቅ ቅጣት እንደሚጠብቃቸው ያስጠነቅቃቸዋል። ማታ ላይ ማርቲናና ዊትኒ ክፍላቸው ሆነው ያወሩ ማርቲና ዊትኒን አሌክስ ትኩረቱ እንዳለ አንቺ ላይ ነው፣ በጣም ይወደደሽ ይመስላል፣ አጋጣሚውን ተጠቅመሽ ቶሎ አብረሽው ግንኙነት ብትጀምሪ ጥሩ ነው ትላታለች። ዊትኒም በመላሿ አሌክስ እኮ እኔን ሊወደኝ አይችልም፣ ሲጀመር እሱ ከስፖርት አሰልጣኛው ጋር የፍቅር ግንኙነት አለው ትላታለች። ዊትኒም አንቺን የመሰለች ቆንጆ ሴት ፍቅረኛው ቢያደርግ አግኝቶ ነው፣ ሲጀመር እሱ እጮኛው ማቅጣበት ስለነበር ተጣልተዋል፣ የተሰበረውን ልቡን ደግሞ መጠገን ያለብሽ አንቺ ትመስኛለሽ ትላታለች። በማግስቱ ሁሉም ሩጫ እየሮጡ ሳለ ዊትኒ በድንገት ወለሚላትና እግሯን በጣም ያማታል። አሌክስም የሷ አሰልጣኝ እንደመሆኑ ምንም ሳያንገራግር ሊረዳት ይሞክራል። እግሯን ቀስ ብሎ ያሸላት እንዴት አድርጋ ማንቀሳቀስ እንዳለባት ይነግራታል። ዊትኒም ይሄንን አጋጣሚ በመጠቀም የበፊት እጮኛውን ቦታ መውሰድ ስለፈለገች ወሬ ታስነሳና አብሮ ማውራት ይጀምራሉ። አሌክስም ዊትኒ ልታማልለው እንደሆነ በደንብ ስለገባው ብዙ ነገሮችን ከማውራት ራሱን ይቆጥባል። ከሩጫው በኋላ ሁሉም ሰልጣኝ አንድ ላይ ይሰበሰብና የዮጋ ስፖርት መስራት ይጀምራሉ። በዚህ ሰዓት ዊትኒ ሳታስበው ትልቅ የሆነ ሸረሪት እግሯ ላይ ይወጣባታል። በዚህ ሰዓት አንደኛው ሰልጣኝ ሳትደናገጥ ቀስ ብሎ በፍጥነት ሸረሪቷን ያነሳላታል። ዊትኒም አካባቢውን ስላልወደደችው የግል አሰልጣኟ አሌክስን ጠርታው ቀስት ወርወራ እንዲያለማምዳት ትጠይቀዋለች። አሌክስም ደስ እያለው ቀስት እንዴት እንደሚያዝና አንዳንድ መመሪያዎችን ከነገራት በኋላ ዊትኒ በደንብ አድርጋ ቀስቱን መወርወር ትችላለች። ራሷንም መጻፏ ላይ እንዳለችው አናቤል እያሰበች በደንብ አድርጋ ለምዳ ያለ አሌክስ እገዛ ጥሩ የሆኑ ወርወራዎችን ታደርጋለች። አመሻሽ ላይም እዛ አካባቢ ወደ ነበረ ሐይቅ ሄደው እየተጫወቱና ደስ የሚል ጊዜ እያሳለፉ አብረው ምሽታቸውን እዛ ያሳልፋሉ። ዊትኒም ወደ ዶርሟ ስትመለስ ጓደኞቿ ወደ ክለብ ሊወጡ እየተዘጋጁ ታገኛቸዋለች። ዊትኒም የሚያምር ቀሚስ ቢኖራትና አብራቸው ብትወጣ ደስ እንደሚላት ስትነግራቸው ጓደኛዋ ማርቲና የራሷን ቀሚስ ተሰጣትና ለብሰው ለመውጣት ይዘጋጃሉ። ዊትኒ አሁን ላይ በራስ መተማመኗ በጣም እየጨመረ ከዚህ በፊትም የራሷ አመለካከት ዝቅ እንዳደረጋት እንጂ ቆንጆ እንደነበረች እየተረዳች ትመጣለች። አሰልጣኞቻቸውም ሳያዩአቸው ቀስ ብለው ከግቢው ሊወጡ ሲሉ በሆነ ጉዳይ ላይ ከእናቷ ጋር ስትጨቃጨቅ የነበረችው ዊሎ በድንገት በመስኮት በኩል ታያቸዋለች። ሳያመልጧትም ወደ እነሱ ትሄድና ሊወጡ እንደሆነ እንዳወቀችና አብራቸው መሄድ እንደምትፈልግ ያለበለዚያ ግን ለእናቷ እንደምትናገር ትነግራቸዋለች። እነሱም አማራጭ ስላልነበራቸው እንድትቀላቀላቸው ይፈቅዱላታል። ወደ ክለብም ከሄዱ በኋላ ያበደ ምሽትን ማሳለፍ ይጀምራሉ። ዊሎና ዊትኒም በአጋጣሚ ማውራት ይጀምሩና ዊሎ ዊትኒ ከጊዜ ወደ ጊዜ ያመጣቸውን በራስ መተማመን ታስተውልና እቺ ሴት ምናልባት አደገኛ ትሆንብኛለች በማለት ለራሷ መፍራት ትጀምራለች። ዊትኒ ቀስ በቀስ ከዘች ቦርጫምና ማንንም ትኩረት ከማይሰጣት ሴት አሁን ላይ በራስ መተማመን ያላትና ማንንም የማትፈራ ደፋር ሴት ሆናለች። ዊሎንም ባለችበት ጥላት ሄድና ከጓደኞቿ ጋር እየደነሰች ደስ የሚል ጊዜ ማሳለፍ ትጀምራለች። በዚህም ሰዓት አንድ ወንድ ወደሷ ይመጣና ሊተዋወቃት ይሞክራል። እሷም ግን ብዙም ፍላጎት አልነበራትም። በድንገት ግን አሌክስ ማቅጣበት ተጣልቷት ከነበረው እጮኛው ጋር ወደዛ ቦታ ሲመጣ ትመለከትና በጣም ተናዳና እሱን ለማስቀናት ከልጁ ጋር ተዋውቃ መደነስ ትጀምራለች። ሐሳቧን በሚገርም ሁኔታ ተሳክቶላት አሌክስ የቅናት ስሜት ይሰማዋል። በዚህ ሰዓት የክለቡ አስተናጋጅ ሁሉም ሰው ሊሳተፍበት የሚገባ አንድ ምርጥ ጨዋታ እንደተዘጋጀ ለሁሉም በማይክ ይናገራል። እናም ሁሉም በየተራ የአሻንጉሊቱ ጎሽ ላይ እየወጣ መጫወት ይጀምራል። በስተመጨረሻም የዊትኒ ተራ ይደርስና እንደዚህ አይነት ነገር ከዚህ በፊት ማትወደው ዊትኒ አሁን ላይ ደፈር በማለት ጎሹ ላይ ወጣ ለረጅም ሰዓት ከሁሉም በተሻለ መልኩ ትቆያለች። በስተመጨረሻ ግን እንደወደቀች አሌክስ የተጎዳች መስሎት በፍጥነት ሄዶ ቼክ ያደርጋታል። ሲዝናኑ ቆይተውም ከክለብ ከወጡ በኋላ አሌክስ ዊትኒን እምሰጥሽ ነገር ስላለ ለብቻሽ ላገኝሽ ፈልጋለሁ ብሎ ለብቻው ያገኛታል። ስልክ ቁጥር የተጻፈበት ወረቀትንም ይሰጣትና
ቅድም ክለብ ውስጥ አብረሽው ስትጨፍሩ የነበረ ሰው ነው እንድሰጥሽ የሰጠኝ። ከፈለግሽው ሰው ጋር የፈለግሽውን ነገር ማድረግ ትችያለሽ፣ ነገር ግን እኔ እንደ ሐሳብ የተሻለ ሰው ይገባሻል ብዬ አስባለሁ ይላታል። ዊትኒም እየሳቀች ኮች ወደኸኛል እንዴ? ከወደድከኝ እውነታውን ንገረኝ እንጂ ዳርዳር ማለቱ አያዋጣህም በማለት እየሳቀችበት ተሰናብተው ወደ ክፍሏ ትገባለች። በማግስቱ ሁሉም ሰልጣኝ ሩጫ ሲሮጡ ይቆዩና አሌክስና ዊትኒ አንድ ላይ ቁጭ ብለው ማውራት ይጀምራሉ። አሌክስም ዊትኒን ማታ እንደዛ ስትጠጣ ቆይታ ጧት ስትነሳ አንጎቨር አሟት እንደሆነ ይጠይቃታል። ዊትኒም ህመም ሳይሆን ትንሽ ድካም እንደተጫጫናትና እሷም የምታነበው መጽሐፍ ላይ ያለችውን አናቤልን እያስታወሰች ብርታት እንደምታገኝ ትነግሯለች። አሌክስም ካሁን በኋላ ብርታት ሲያስፈልግሽ ራስሽን እንደ አናቤል ማሰብ ሳይሆን የሚጠበቅብሽ የራስሽን ጥሩ ጎኖች እያሰብሽ ራስሽ ለራስሽ ልትደርሽ ይገባል ብሎ ጥሩ ምክር ይመክራታል። ከሰዓት ላይ ሁሉም ሰልጣኝ ዮጋ ሲሰለጥኑ ከቆዩ በኋላ አሰልጣኛቸው ዊትኒን ለብቻ ልታናግራት እንደምትፈልግ ነግራ ወደ ኋላ ታስቀራታለች። አንድ በስራ ላይ የነበረች ኮችም በአንዳንድ ጉዳዮች ምክንያት የአሰልጣኝነት ስራዋን ስላቋረጠችና እዚህ ካሉ ሰልጣኞች ውስጥ ደግሞ ዊትኒ ጎበዟና ብርቱዋ ስለሆነች ይሄ የክረምት ጊዜ እስኪያልቅ በአሰልጣኝነት እንድትቆይ ዊትኒን ትጠይቃታለች። ዊሎ የእናቷን ንግግር ስትሰማ ስለነበር በጣም ትናደዳለች። እናቷም ወደ እሷ ሄዳ ለእሷ የተሻለ ቦታ ስለምታዘጋጅላት ልትናደድ እንደማይገባ እየነገረች ታባብላታለች። በማግስቱ አሌክስና ዊትኒ በሚያምረው ሐይቅ ፊት ለፊት ቁጭ ብለው ሮማንቲክ የሆነ ወሬ እያወሩ ሳለ የአሌክስ የድሮ ጮኛ ወደዛ ቦታ ስትመጣ አሌክስ እስካሁን ፍቅሯ ስላልወጣለት ከዚህች ወፍራም ሴት ጋር ግንኙነት ጀመረ ብላ ታስወራብኛለች ብሎ ስለፈራ ወዲያው ተነስቶ ይሄዳል። ከሰዓት ላይም በአሰልጣኞችና በሰልጣኞች መካከል ውድድር ይዘጋጅና ዊትኒ የጨዋታውን ማሸነፊያ ባንዲራ ይዛ እየሮጠች ባለ ሰዓት አሌክስ እየሮጠ ሊይዛት ብሎ እላያው ላይ ይወድቅባታል። ከወደቁበትም በመነሳት አሌክስ ሆን ብሎ ያደረገው ነገር እንዳልሆነ በመናገር ይቅርታ ይጠይቃታል። ከልምምዱ በኋላም ዊትኒ ወደ ጓደኛዋ ማርቲና ሄዳ ከጊዜ ወደ ጊዜ አሌክስ እሷን እንደሚወዳት የሚያሳይ ምልክቶችን እያየችበት ስለሆነ ደስታዋን ታጋራታለች። አሌክስም ከእጮኛው ጋር እኔና አንቺ ፈጽሞ አብረን በድጋሚ ልንሆን አንችልም በማለት ሲጨቃጨቁ በመስኮት በኩል ይመለከቷቸውና ዊትኒና ማርቲና ደስታቸው በእጥፍ ይጨምራል። ከሰዓት ላይ ዊትኒ ብቻዋን ሩጫ ስትሮጥ ትቆይና ጨለምለም ሲል ወደ ሐይቁ በመሄድ ሙሉ በሙሉ ልብሷን አውልቃ መዋኘት ትጀምራለች። አሌክስም ሲከታተላት ነበርና ልብሱን በማውለቅ እሱም ከሷ ጋር መዋኘት ይጀምራል። በአጋጣሚ ግን የአንገት ሐብሉ ተበጥሶ ይወድቅበትና ይደናገጣል። ዊትኒም እንደምንም ብላ ወደ ውስጥ ገብታ ፈልጋ ታገኝለትና ከውሃ ውስጥ ወጥተው እሳት እየሞቁ ብቻቸውን ማውራት ይጀምራሉ። አሌክስም ለዊትኒ ስለ አባቱ እያወራላት አባቱ እጅግ በጣም ባለሀብትና ጥሩ ሰውም እንደነበር ለብዙ ሰዎችም በችግራቸው ሰዓት መድረስ የሚወድ ሰው እንደሆነና እሱንም ስፖርት እንዲወድና በዚህ ስራ ላይ እንዲሰማራ ያደረገው አባቱ እንደሆነ ይነግራታል። እሱም ይህንን ስራ በጣም ወዶት እየሰራበት ያለው ዋነኛው ምክንያት ብዙ ሰዎች ያላቸውን ችሎታ ከሰዎች ጋር መግባባት ስለማይችሉና በራስ መተማመን ስለሌላቸው ብቻ ብዙ ችሎታቸውን ደብቀው እንደቀሩ እሱ እዚህ ስራ ላይ ተሰማርቶ ግን ብዙ ሰዎችን ከዛ ፍርሃታቸው እንዲወጡ ስላደረጋቸው በጣም ደስታ እንደሚሰማውና እሷም ፍርሃቷን ወደ ጎን ትታ በራሷ የምትተማመን ሴት እየሆነች ስለሆነ በጣም ደስታ እንደሚሰማው ይነግራታል። ዊትኒ በንግግሩ ተመሰጥና ቀስ ብላ እየተጠጋችው ይሳሳማሉ። አሌክስ ግን ያቋረጣትና ቆይ ከፍቅር ግንኙነት ውስጥ ገና አሁን መውጣቴ ነው፣ ላንቺ ያለኝ ስሜት ትክክለኛ ፍቅር መሆን አለመሆኑን እርግጠኛ መሆን አልቻልኩም ይላታል። ዊትኒ በድንጋጤ ገፍትራው ትነሳለች። አሌክስም እንደዛ ማለት አይደለም በማለት ሊያረጋጋት ሲሞክር ዊትኒ በንዴት በጣም እየጮኸችበት ከኔ ጋር ለመሆን እየሞከርክ ያለኸው ያቺኛዋን ሴት ለመርሳት ነው እንዴ? እንደ ሮቦት ነው እንዴ የምታየ? ስሜት እንዳለኝ አይገባህም በማለት በንዴት ጥላው ትሄዳለች። ወደ ክፍሏም እንደገባች እያለቀሰች የተፈጠረውን ነገር ለጓደኛዋ ትነግራታለች። በማግስቱም ልብሶቿን ሰብስባ ከካምፑ ለመውጣት ትዘጋጃለች። ስልካቸውም ከሚቀመጥበት ቦታ ሄዳ ስልኳን ልትወስድ ስትል ዊሎ ወደ እሷ ትመጣና እንድትረጋጋና መሄድ እንደሌለባት ትነግራታለች። ዊትኒም ወደዚህ ካምፕ ስትመጣ ብዙ ነገሮቿን እንደምታስተካክል አስባ ቢሆንም ነገር ግን የባሰ ነገር ውስጥ በመግባቷ በጣም እንዳዘነች ትነግራታለች። ዊሎም በተረጋጋ መንፈስ አንቺ እዚህ ካለኑት ውስጥ በጣም ምርጧና ጎበዟ ሴት አንቺ ነሽ፣ እስከዛሬ በማይገባሽ መንገድም ትሪት ስላደረግኩሽ ይቅርታ አድርጊልኝ ትላታለች። ዊትኒም ግራ እየገባት እስከዛሬ ለምን በተሳሳተ መንገድ ትሪት ስታደርጋት እንደነበር ትጠይቃታለች። ዊሎም እቀናብሽ ስለነበርና ጆናም በጣም ጥሩ ሰው ነው ብዬ ስለማስብ ከሱ ጋር ለመሆን ያደረኩት ነገር ነበር። ነገር ግን ጆና የማይገቡ ነገሮችን ሲያደርግ እጅ ከፍንጅ ስለያዝኩት አሁን ከሱ ጋር ተለያይቻለሁ። አንቺም እንደ ጆና ያለ ሰው ሳይሆን እንደ አሌክስ ያለ ምርጥ ወንድ ይገባሻል። የካምፕ ቆይታችንንም አብረን እኩል ጨርሰን ወደ ከተማችን እንመለሳለን ብላ አረጋግታ ታሳምናታለች። በማግስቱ ስልጠና ከመጀመሩ በፊት ሁሉም ሰልጣኝና አሰልጣኝ አንድ ቦታ ይሰበሰባሉ። በዚህ ሰዓት አሌክስም ወደ ዊትኒ ሄድና
ዊትኒ በጣም ቆንጆ ነሽ። ማንንም ለማስደመም ስትይ መጣጣርና ኪሎ መቀነስ የማይጠበቅብሽም። ባለፈው በመሃላችን ስለተፈጠረው ጉዳይ ደግሞ እጅግ በጣም ይቅርታ ብሏት ይሄዳል። ሰልጣኞችም የሚወዱትን የሩጫ ስፖርት መሮጥ ይጀምራሉ። ዊትኒ ከጎኗ አናቤል እንዳለች ይሰማትና ወዲያው ግን እሷን ከመናቧ ታጠፋትና በራስ መተማመን እየተሰማት ሩጫዋን ትቀጥላለች። ጊዜያቶችም እያለፉ ይሄዱና የካምፓቸው የመጨረሻ ቀን ቆይታ ይደርስና ዊትኒ ጓደኞቿን ትሰናበታቸዋለች። አሌክስንም ልትሰናበተው ወደ ክፍሉ ስትሄድ እዛ ሳታገኘው ትቀራለች። ከአባቷ ጋርም ወደ ቤት ትመለስና እናቷ ልክ እንዳየቻት ሌላ ሰው ሆና እንደመጣች ትነግራታለች። ዊትኒም እህቷ በጣም እንደከፋት ተመልክታ ምን ሆና እንደሆነ እህቷን ትጠይቃታለች። እህቷም ሰርጓን ልታዘጋጅበት የነበረው ሆቴል እንደተዘጋና ሌላ ሆቴል በአፋጣኝ ልታገኝ እንዳልቻለች ትነግራታለች። ዊትኒም ነገሩን ቀለል አድርጋ ግቢያቸው ውስጥ ፏ አድርገው መደገስ እንደሚችሉ ስትነግራቸው ቤተሰቧ በደስታ ይስማሙበታል። የሰርጉ ቀን የሚደርስና ዊትኒ የሚያምር ቀሚሷን ለብሳ ተዘጋጃጃለች። በራስ መተማመኗ ከምን ጊዜውም በላይ ጨምሮ እጅግ በጣም ቆንጆ እንደሆነችም እየተሰማት ነው። እህቷ ግን በጣም ብዙ እንግዶች ስለመጡ ወደ ውጪ መውጣት ፈርታ ሳሎን ውስጥ ቁጭ ብላ ነበር። ዊትኒም ማረጋግታት አደፋፍራትና ከአባቷ ጋር እጇን ይዘዋት ወደ ውጪ ይዘዋት ይወጣሉ። የሰርጉ ስነ ስርዓት ሲካሄድ ቆይቶ እንግዶች አመሻሽ ላይ ደስ የሚልን ጊዜ አንድ ላይ ያሳለፉ ነው። ዊትኒ ካምፕ ላይ የተዋወቀቻቸው ጓደኞቿና ድሮ በጣም የምትወደው ጆናም በዛ ቦታ ላይ ተገኝቶ ነበር። ዊትኒ በፊት ላይ ጆናም በጣም ብትወደውም አሁን ላይ ግን ምንም ትኩረት እየሰጠችው ራሱ አይደለም። እናም ዊትኒ እንግዶች ፊት ለፊት ንግግር ለማድረግ ትቆምና ከዚህ በፊት በጣም ጅል እንደነበረችና ቆንጆ ለመባል ሰውነቷን መቀየርና ክብደቷን መቀነስ ያለባት እንደሚመስላት ወንዶችንም ለማማለል ያንን ለማድረግ ሞክራ እንደነበርና ነገር ግን አሁን ላይ ያስተዋለችው አንድ ነገር ማንም ሰው ውጫዊ ሰውነቱ ላይ ከመስራት ይልቅ መጀመሪያ ማስቀደም ያለበት ውስጣዊ ማንነቱ ላይ እንደሆነና የሆነ ሰው በውስጣዊ ማንነቷ ላይ እንድትሰራ ከነገራት በኋላ ያንን አድርጋ ራሷ ላይ በጣም ብዙ ለውጦችን እንዳየች ስትናገር አሌክስ ወደዛ ቦታ ከየት መጣ ሳይባል ብቅ ይላል። ወደሷም ጠጋ ብሎ ከጊዜ ወደ ጊዜ እጅግ በጣም እንደወደዳት እንደተረዳና የበፊት እጮኛውን ለመርሳት እሷን የሚጠቀምባት አይነት ሴት እንዳልሆነችና በህይወት እስካለ ድረስ የህይወቱ አጋር ሊያደርጋት የሚመኛት አይነት ሴት እንደሆነች ይነግራታል። ዊትኒም በንግግሩ በጣም እየተማረከች እሷን በጣም እንደምትወደው እየነገረችው እየተሳሳሙ መደነስ ይጀምራሉ። በዚህ ሰዓት ጆና በሁሉም ሰው ችላ ተብሎ ብቻውን ሲቆም እያየ ነው። ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። እንደተለመደው ያላችሁን ሐሳብና አስተያየት በኮሜንት እያስቀመጣችሁ አዳዲሶችም ይህንን ቻናል ሰብስክራይብ በማድረግ ሁላችንም ይህንን ቪዲዮ ላይክ ማድረጋችንን አንዘንጋ። በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።